ሳውዬ እቺን ቸኮሌት ብልት ታረጊና ጥጥ ያለሽ እሺ እንጂ ዲናዬ ለምንድነው ቸኮሌት የምትሰጪኝ የምትንከባከቢኝ እንዴ በጣም ስለምወድሽ ነው ልጅ አይደለሽ እንዴ እኔም እወድሻለሁ እኔም እወድሻለሁ እሺ ውድድ ነው ማድረግሽ ምን ሆነሽ ነው አልሰጥም እንዴ የኔ እርግቤ እባክሽ ቸኮሌቱን አምጪው እባክሽ ስጪኝ ሳቢ እባክሽ ስጪኝ ሳቢ የኔ እርግብ እባክሽ በእናትሽ ስጪኝ ሳቢ ለምን ነው የምትሰጪው አይ እባክሽ አልሰጥሽም ቸኮሌቱን አምጪው የማርክና የዲና ክፋት እየቀጠለ ነው። ነገር ግን ቤት ውስጥ ምን እየተካሄደ ነው ብላ ያላሰበው ቤተሰብ ልዩ ልትታደገው ትሞክራለች። ዲና ባሏንና ልጇን ለመግደል የምትሞክረው ከወንድሟ ማርክ ጋር በመሆን ሁሉንም ነገር እንዲያበቃለት ታደርጋለች። ወንድሟ ማርክ ግን በተቃራኒ ሆኖ ይገኛል። ምክንያቱም የሱ ህይወት ተሎ እንዲቀየር እንዲፋጠን ያደርጋል ብሎ ስለሚያስብ ልዩ ነገሮች እያወቀች ስለመጣች በአብርሃምና በልጁ ግፊት ከቤት እንድትወጣ የሚያደርጓት ይመስለኛል። አብርሃምና ልጁ ተሰናብታ ከቤት ስትወጣ ነበር ይህን ነገር ያወቀችው። ምን እየተካሄደ እንዳለ ያወቀች የማርክና የእህቱ ዲና ክፋት ያወቀችው ያደረጉትን ሁሉ ስትሰማ ነበርና በሰማችው ነገር ልቧ የተሰበረ በመሆኑ እንዴት አድርጌ ነው እነዚህን ሰዎች ማጋለጣቸው? አብርሃምና ልጁንስ እንዴት ነው የምጠብቀው ብላ ታስባለች። አብርሃም አሁን ላይ የሚሰጡትን መድኃኒት ያደከመውን ልብ እንዴት ነው የምታደገው? ማርክ አሁን ላይ የእህቱን ባል ለመግደልና የህይወቱን መስመር ለማፋጠን የሚሞክረው ማርክ ሳይሳካለት ይቀራል። አሁን ላይ ከነሱ በመቅደምና በፊታቸው በመግባት የራሷን ህይወት አደጋ ላይ ጥላ ትገኛለች። ልዩ አሁን ላይ ልዩና ዲና ፍጥጫ ውስጥ ያሉ ይመስላሉ። በጣም ዲና አብርሃምን በጣም እንደምትወደው ልጁንም እንደምትንከባከብ በጣም እንደምትወደው ለማስመሰል ደግሞ ከሱ ፊት ሲሆን ልጁን ትንከባከባለች። በልጁ ምክንያት ደካማ ጎኑን እንጠቀምበታለሁ ብላ ታስባለች። ልጁንም ከሱ ፊት ፍቅር በመስጠትና በመንከባከብ የአብርሃምን ሙሉ ትኩረትና ልብ ለማሸነፍ ትሞክራለች። ዲና ውስጧ በክፋት የተሞላ ቢሆንም ላይዋ በጣም ጥሩና አስመሳይ ሰው ናት። አሁን ላይ ከወንድም ማርክ ጋር ሆና የአብርሃምን ልብ በማዳከምና ሞቱ እንዲፋጠን እያደረጉ ነው። ግን ደግሞ ልዩ ይህን ነገር አልፈቅድም ብላ ታስባለች። ይህንን ነገር እንዴት አድርጌ ላቆመው፣ ነገሩንስ እንዴት አድርጌ ላጋልጠው ብላ ታስባለች። ነገር ግን ብዙ ጊዜ ለማስቆም ሞክራለች። ማርክንም እንዲወዛገብ አድርገዋለች። ነገር ግን አሁን ላይ ነገሮች ከበድ ብለውባታል። ማርክ በልዩ ላይ ጥርጣሬ አድሮበታል። ዲና ልጁን በቸኮሌት ለመመረዝ ልትገላት ታስባለች። ነገሩ ግን ሳይሳካላት ይቀራል። ልጅቱም እውነቱን ያወቀች ይመስል የሰጠቻትን ቸኮሌት እና ዲና እንድትበላ ታጎርሳታለች። ሳቤላ አሁን ላይ ነገሩን የምታውቅ ይመስላል። የምታደርገው ነገር እንደዛ ነው የሚያስመስለው። ያው ቸኮሌቱን ለእናቷ ልታጎርሳት ሞከረች። ነገር ግን ባለማወቅና በእናቷ ዲና ለማጉረስ ትሞክራለች። ነገር ግን በዚህ ሰዓት ዲና በጣም ትበሳጫለች። ልዩ የአብርሃምን ህይወት እታደጋለሁ በጣም ተበሳጭቼ ያለች ግን ደግሞ በዚህ ሰዓት ዲና በጣም ትበሳጫለች። ልዩ የአብርሃምን ህይወት እታደጋለሁ ብላ ቆርጣ ተነስታለች። ነገር ግን ደግሞ የእርሷን ህይወት አደጋ ላይ ነው። ዲና በክፋቷ ብሶባታል። ከሱ ቀድማ አብርሃምን ልትገለው ትሞክራለች። ወንድሟ ማርክ ከእህቱ በተቃራኒ ነው። አንቺን የእንቅልፍ መድኃኒት ስትሰጪ እኔ ቁጭ ብዬ አላይሽም፣ እኔ ዝም ብዬ የማይሽ መስሻል ብሎ ያስባል። አሁን ላይ ማርክ እያደረገችው ያለውን ነገር የአብርሃም ሞት እንዲፋጠንና እንዲቆም ለማድረግ እየሄደ ይገኛል። ግን ደግሞ አብርሃም እንዳይሞት እና ምንም ነገር እንዳይደርስበት የራሷን ህይወት አደጋ ላይ ጥላ ትገኛለች። ልዩ አሁን ላይ በከፍተኛ ፍርሃት ውስጥ ናት። ነገር ግን አብርሃም ልቡ በከፍተኛ ሁኔታ እየተዳከመ ይገኛል። አብርሃም ህይወት ለመትረፍ በልዩ እጅ ላይ ነው። ለሚቼክ
እና የአብርሃም ህይወት ለመትረፍ በልዩ እጅ ላይ ይገኛል። ምክንያቱም ሁለቱ ተንኮለኛና ክፉ እህትና ወንድም ከባድ የሆነ ነገር እያደረጉበት ይገኛሉ። ልዩ ለራሷም እንኳን ባታስብም አብርሃም እንዴት ላድ ነው ብላ ታስባለች። ግን ደግሞ ዲና ከምታደርጋቸው ነገሮች ከወንድሟ ማርክ እየቀደማት ይገኛል። ብዙ ጊዜ ምግብ አዘጋጅተው እየመረዙ ልቡ እንዲደክም አድርገውት ነበር። አሁን ግን ሾርባው ወደ አብርሃም እንዳይደርስ አድርጋ ነገሩን እንዳይፋጠን አድርገዋለች። ልዩ እኔ ወስደዋለሁ በማለት ትቀበሏለች። ምክንያቱም በእኔ እጅ ከሚሞት በአንተ እጅ በእሷ እጅ ይሻላል ብሎ አስቦ ማርክ ሾርባውን ያለምንም መወዛገብ ይሰጣታል። ነገር ግን ልዩ ሾርባው ላይ ምን እንደተደረገ እንዳለ ስለምታውቅ እንዲደፋ ታደርጋለች። ማርክም ጥርጣሬ ውስጥም ስለነበረ በመናደድና እሷ ላይ በቁጣ ይጮህባታል። ቁጣም ያሳያታል፣ ማስጠንቀቂያም ይሰጣታል። ማርክ በምታደርጋቸው ነገሮች ዋጋ እንደሚያስከፍላት ያስባል። አሁን ላይ ልዩ የዲናን ተንኮል በጣም ከፍቶባትና በልጁ ሳቢላ ላይ ከምታደርገው ክፋት ብሶበት ይገኛል። አብርሃም ልጄን ትወድኝልኛለች ብሎ በማሰብ የውስጡን ደስታ ብዙ ነገር ይነግራታል ለዲና። ነገር ግን ዲና እየተጠቀመችበት ትገኛለች። ዲና ክፋቷ በጣም ከባድ ቢሆንም ነገር ግን ከወንድሟ ማርክ ሻል ያለች ትመስላለች። ለምን ቢባል ማርክ የእሱን ህይወት በአንድ ጥይት እጨርሰዋለሁ ብሎ ያስባል። ግን ደግሞ የአብርሃምን ህይወት ትንሽ እንዲቆይና ዲና ታስባለች። ምክንያቱም ዲና ቀስ እያለችና በራሱ ሰዓት እንዲሞት በልጁ እጅ እንዲሞት ትፈልጋለች። ራሷን ነፃ ለማውጣት የምትሄድበት ርቀት ነው ይሄ። ትምህርቷን ጨርሳ የተቀመጠችው ረብቃ ደስታዋን እያጣጣመች ትገኛለች። ቤተሰቦቿ ጋር ተሰባስባ ከአባቷ፣ ከወንድሟ፣ ከእህቷ ቤቲ ጋር። ነገር ግን ከእህቷ ቤቲ ጋር እና ከአባቷ ጋር ሆና ደስታዋን ታጣጥም በነበረበት ሰዓት አሁን ላይ ትንሽ እህቷ ቤቲ በረብቃ ላይ ብዙ ጥሩ ፊት አታሳይም። በደስታዋ የተደሰተችም አትመስልም። በጣም የምትቀናበት ትመስላለች። አባቷም አሁን ላይ ከእሷ ልጄ ይፈልጋለሁ ብሏል። በረብቃ መመረቅ በጣም እጅግ ደስተኛ ቢሆንም አባትየው ርብቃ ትመርቃለች እና ከዚህ በኋላ ደስታዋን እፈልጋለሁ፣ እህት እንደ ታላቅ ወንድምነትህ ዳራት ብሎ ለኤፋ ይነግረዋል። ነገር ግን ነገሩ እንደዚህ ነው። ቢታና ረብቃ ከአንድ ወንድ ተመሳሳይ ፍቅር ይሏቸዋል። ታላቅና ታናሽት ከኤፋ ፍቅር ይሏቸዋል መሰለኝ። ነገር ግን ኤፊ እና ረብቃ የፍቅር ግንኙነት እንዳላቸው የቤተሰቡ አለማሳወቃቸው ውጥረት ውስጥ ያስገባቸዋል። አሁን ላይ የማርክ ክፋትና የእህቷ ዲና የአብርሃምን ሞት እንዲፋጠን እያደረጉ ነው። ልዩ ይህን ነገር እንዳይፈጠር የማትፈቅደውን የቤቱ ሰራተኛ የሆነችው ልዩ የአብርሃምን ህይወት ለመታደግ ትችላለች። ሙከራም እያደረገች ነው። ግን ደግሞ እስከ መቼ ድረስ ነው በሚያደርጉት ነገር እየገባች የምታስቆመው? እስከ መቼ ድረስ ነው ይህን ነገር መጋፈጥና ማጋለጥ የምትችለው? በሁለቱም በኩል ነው የምትገኘው። ልዩ በጣም ተጨናንቃ ትገኛለች። ዲና እና ወንድሟ የአብርሃምን ሞት እያፋጠኑ ይገኛሉ። እስከ መቼ ነው ልዩ ይህን ያክል ውጥረት ውስጥ የምትገኘው? ኤፋና ረብቃስ መቼ ነው የፍቅር ግንኙነታቸውን ይፋ የሚያደርጉት? የቤቲ ቁጣና የረብቃ ግጭት እንዴት ነው ማብቂያው የሚሆነው?